ሰላም እንዴት ናችሁ? ደህና ናችሁ ሆይ? ሁሉ ሰላም ነው። ዛሬ ደግሞ ከስተር የሚባለውን አሰራር እንሰራለን ማለት ነው። ይሄ በምስሉ ላይ የምትመለከቱት ከስተር ፓውደር የሚለውን እሱን የሚያስፈልጉን ግብአቶች እንግዲህ ሀሊብ ፓውደር መስራት ይቻላል፣ በሀሊብ ኒዶ ማለት ነው። እኔ ሀሊብ ጣዛ ስላለኝ በሀሊብ ጣዛ እሰራለሁኝ ማለት ነው። እና ስኳር ነው እንግዲህ ሶስቱን ግብአት ተጠቅመን እንሰራለን ማለት ነው። እዚህ ጋር እንግዲህ አንድ ኩባያ ሀሊብ ተጠቅሜያለሁኝ። ይኸውላችሁ አንድ ኩባያ ሀሊብ፣ 2 ኩባያ ደግሞ ውሃ እጠቀማለሁ። ሀሊብ ካላችሁ 2 ኩባያ ሀሊብ 1 ኩባያ ውሃ ማድረግ ትችላላችሁ። እኔ ግን ሀሊቤ ትንሽ ስለሆነ 1 ኩባያ ሀሊብ 2 ኩባያ ደግሞ ውሃ አድርጌያለሁ። በሀሊብ ኒዶ መስራት ከፈለጋችሁ ደግሞ 3 ገብሻ ሀሊብ ኒዶ ማድረግ ትችላላችሁ ማለት ነው። ከዛ እንደዚህ ጨመርኩኝ። ከዛ ከስተር ፓውደሩን ደግሞ ሁለት ቃሹቅ እጠቀማለሁ። ይሄ ነው እኔ የምጠቀመው ከስተር ፓውደር። ከስተር ፓውደር ባይ ዘ ወይ በጣም ነው የሚጣፍጠው። በየሁሉም ቦታ ለስዊት መስራት ይቻላል። ይህ ሴትዮ በጣም ትወደዋለች እና እንሰራለን። 2 ቃሹቅ ነው የተጠቀምኩት። በትልቁ በምግብ በመብያው ገብሻ 2 አደረኩኝ ማለት ነው። ቶሎ ስለሚወፍር 2 ይበቃል። 3 ኩባያዋ ከተጠቀምን 2 ይበቃል። ከዛ በደንብ እናማስለዋለን። እዚህ ጋር ስኳር ነው ያሳየኋችሁ። 1 ስኒ ስኳር፣ 1 ሙሉውን ስኒውን ስኳር እናደርጋለን ማለት ነው። እያያችሁ ካነሳችሁ ትጨምራላችሁ፣ ግን እኔ አልጨመርኩም፣ በቅቶኛል። 1 ስኒው ይበቃችኋል ማለት ነው። ለ3 ኩባያ 1 ስኒ ነው የምትጠቀሙት ማለት ነው። ከዛ እንደዚህ በደንብ ታማስሉታላችሁ። ከስተሩ ከታች ይይዛል፣ ይደርቅ፣ የመድረቅ ባህሪ ያለው እና ድርቅ ይላል ከታች እና በደንብ ካማሰልን በኋላ ከተፍታታልን በኋላ ነው ጋዝ ላይ የምንጥደው። እኔ እንደዚህ በደንብ አማስዬ ታች፣ ከዛ ጋዝ ላይ ያደረኩና እሳት ከፍታለሁ ማለት ነው። ይኸው እንግዲህ እሳት ከፈትኩኝ። ከዛ ያለ ማቋረጥ እናማስለዋለን። ያለ ማቋረጥ ማማሰል አለብን። በቪዲዮ ያላሳየኋችሁ እኔ ከስተር ላይ እንትን እጠቀማለሁ፣ ሀብት ሀምራ እጠቀማለሁ። ሀብት ሀምራ እዚህ ላይ እጠቀማለሁ። ይሄ የሚጠጣው አይደለም፣ የሚቆረሰው ከስተር ነው የምሰራው። የሚጠጣው ደላ ውስጥ የሚገባው አይደለም። ይሄ አንድ በትልቁ ቃሹጋ 1 ተጠቅሜያለሁ። አጥቤ ጨምረዋለሁ ማለት ነው። እዚህ ውስጥ አንድ ላይ እንዲበስልልኝ ተከትከዋለሁ። ለብቻ ቀቀላችሁን መጨመር ትችላላችሁ። እኔ ለምሳሌ ይሄኛውን በእንትን የሚሰራውን በደላ የሚሰራውን ለብቻ ነው የምቀቅለው። ይሄን ደግሞ አንድ ላይ ሁሉንም አንድ ላይ ጨምሬ ጋዝ ላይ ያደርግና አማስለዋለሁ። ይሄ ልክ ተላጃ ውስጥ መግባት ማስቀመጥ ትችላላችሁ፣ ሊቀዘቅዝ ማለት ነው። ሰርታችሁት ቁጭ የምታደርጉት ነገር ነው እና በሙቀት ሰዓት የሚበላ ነው። እና ያኛው ደግሞ በቀዝቃዛ ጊዜ ነው። ይሄ ደግሞ በሙቀት ሰዓት የሚጠቀሙት ነው። ያው እንዲህ አማስዬ እንደዚህ ወፍሯል። ያለማቋረጥ እጃችሁ ያለማቋረጥ ማማሰል አለባችሁ ማለት ነው። እንደዚህ አማስሌ እየወፈረ ነው፣ ገና ነው። ከዛ በጣም ወፈረብኝና ቶሎ ውሃ ትንሽ ጨመርኩበት እንዲበስል ማለት ነው። ሳይበስል ቶሎ ወፈረብኝ። ሳይበስል ስለወፈረብኝ ትንሽዬ ውሃ ተጨምሬያለሁ። ሙምኪን 1 ስኒ የምትሆን ትንሽ ነው የተጠቀምኩት፣ በደንብ እንዲንተከተክልኝ ስለፈለኩ ማለት ነው። አያችሁታ? ትንሽዬ ውሃ ተጨምሬያለሁ። ከዛ በደንብ አንተከትከዋለሁ፣ በደንብ አማስለዋለሁ። ከዚህ በኋላ እንኳን ብዙ ማማሰል አያስፈልገውም፣ ያኔ አይዝም። እንደዚህ እያደረግን እያማሰልን ይህንን ለመስራት 15 ደቂቃ ነው የሚፈጀው፣ ብዙ ደቂቃ አይፈጅም። እና እንደዚህ ትልልቅ ሰው ቤት ስትሰሩ ያስፈልጋልና እና እንደዚህ ቶሎ ቶሎ ሰራ አድርጋችሁ ማቅረብ።
15 ደቂቃ ተላጃ ውስጥ 30 ደቂቃ ቢቀመጥ በአንድ ሰዓት ውስጥ ጨረሳችሁ ማለት ነው። እኔ ትንሽ ነው የሰራሁት፣ ለአንድ ቀን የምትሆን ነው የሰራሁት። እንዲያድር አልፈለኩም እና ትንሽዬ ነው የምሰራው። ያው በመጨረሻ እንደዚህ ሆኗል ማለት ነው። በደንብ ተንተከተከ፣ በደንብ በሰለ። መብሰል አለበት ያው ሆዳቸው እንዳያማቸው። እኔ እዚህ ጋር እንግዲህ ሙከሰራት አለኝ ከላይ ዲኮርም ለማድረግበት ነው እንጂ ሞላዝም። ያው ግን ከላይ ዲኮር ሲሆን ያምራል። ለዲኮር ነው የምጠቀመው ሙከሰራቱ ማለት ነው። ከዛ እንደዚህ በደንብ ካንተከተኩት በደንብ ከበሰለ በኋላ ማይወርድ እጠቀማለሁ። ስኳሩን መጠን ስኳሩ ይጣፍጣል አይጣፍጥም የሚለውን ቀምሳለሁ። መቀመስ አለባቸው። ያው እንግዲህ ማይወርድ የምጠቀመው ለሽታ ነው፣ ደስ ይለኛል ሽታውና ሁሉም ቦታ ላይ አስገባለሁ። እና እዚህ ላይ ማይወርድ እጠቀማለሁ ማለት ነው። እንደዚህ በደንብ እያንተከተኩኝ ያላችሁ ማይወርድ በክዳኑ አንድ ነው የማደርገው። አንድ ክዳን በዚህ በትንሿ ክዳን በራሱ ክዳን አንድ አደርጋለሁ ማለት ነው። ከዛ እንደዚህ መሰል መሰል ሚክስ ሚክስ ነው የሚባለው። ሚክስ ሚክስ አድርጌ እቃዬን አዘጋጅቼ አስቀምጫለሁ። የማደርግበትን በትንሽ እቃ ማስቀመጥ ይቻላል፣ ግን እኔ እንደዚህ በአንድ ላይ አንድ እቃ ውስጥ ነው ያደረኩት። በሀለዋ መስሪያ እቃ ውስጥ እዛ ውስጥ ሙሉውን አድርጌ እንደዚህ ጨረስኩኝ ማለት ነው። እውነት ለመናገር 20 ደቂቃ እንኳን አልፈጀብኝም ይሄን ለመስራት። እስከሚቀዘቅዝላችሁ 30 በቃ። ባዶ እግሬን ነኝ ምስኪን። ያውላችሁ እንደዚህ ሆና በመጨረሻ የቅድሙ ሙከሰራት ከላይ አደርግበታለሁ ማለት ነው። ለዲኮር ነው እንጂ ሞላዛ ግዴታ አይደለም፣ ግን ሲደረግ ያምራል። እንዲያምር ነው ያደረኩት ማለት ነው። ያው እንደዚህ በሚያምር መልኩ ጨርሰናል ማለት ነው። ያው አያምርም? ኪዩ እጅሽ ይባረክ። እንግዲህ ጨረስን ማለት ነው። እና ወዶቼ ላይክ ሰብስክራይብ ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አስቀምጡልኝ። ስለምታበረታቱ ደግሞ በጣም አመሰግናለሁ። መጨረሻውን አሳያችኋለሁ። መጨረሻው ላይ በመጨረሻ እንደዚህ ወዲያው መጥተው እንግዲህ ወሰዱት በልተውታል። እና እንደዚህ ለእናንተ ልቀርጽ ፈልጌ ነበር፣ ግን ያው ወሰዱት። እንግዳ መጥቶ ነበር እና ሚሰት ወሰደው ተገለለ። እና እኔ ከእንግዶች ከሄዱ በኋላ አምጥቼ ቪዲዮ ለመስራት አምጥቼ እዚህ ላይ እየቀረጽኩላችሁ ማለት ነው። እና ተበልቶ ነበር ወዲያው እንደዚህ ወሰዱት። እያደረግን መብላት እንችላለን አሁን ማለት ነው። ቀዝቅዞ ነው ያው ቀዘቀዘ። ሲቀዘቅዝ ድርቅ ይላል እና በጣም ነው የሚጣፍጠው። እውነት ለመናገር ወጣ እንደና ቀዝቅዝ ስለተከታተላችሁኝ አመሰግናለሁ። ባይ ደላ ውስጥ ከሚሰራው ቀዝቀዝ ያሉት ጊዜ አሪፍ ነው እላለሁ። እኔ ራሴ ነው ማለት ነው። እና ስለተከታተላችሁኝ እዚህ ድረስ አመሰግናለሁ። ሰርታችሁ ሞክሩት። እንግዲህ ከስተር የገባበት ሁሉ ይጣፍጣል። አመሰግናለሁ። ባይ